አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የኢስሪ ሸፍ ፋሚሊዎች እንዴት ናችሁ? ልኝ አለሁላችሁ። እኔ ደህና ነኝ አልሐምዱሊላህ። እስቲ ዛሬ ደግሞ ምን እንሰራለን የሚለውን አብረን እናያለን። እናንተ ላይክ በማድረግ ሼር በማድረግ አብራችሁን ቆዩ። እንዲሁም ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱን እላችኋለሁኝ። እስቲ ዛሬ የግርጻ አሰራር ይዤላችሁ መጥቻለሁኝ። እዚህ ላይ የገባው ምንም አልገባም። ይሄን ያህል የሚገባበት ነገር የለም። ጨውና ትንሽዬ ዘይት ነው ያደረገበት ማለት ነው። እና ዱቄቱን ግን የምንጠቀመው የረከም ዋህድ ሳይሆን ረከምትን የሚባለውን ዱቄት ነው የምንጠቀመው። እና ግልጽ አሰራር እንዴት ነው እኛ ቤት የሚለውን ነገር አብረን እናያለን ውዶችዬ። እስከ መጨረሻው አብራችሁን ሆኑ። ያው እንግዲህ አቦካኩ እንዳያችሁት ነው። ብዙም ያኔ እርሾ ምናምን ስለማይገባበት ማቆየት አያስፈልግም። እና ልክ እንዴት ልበላችሁ እንደ ቂጣ ነው። እና አሰራሩም የእኛ ሀገር ጨጨብሳ ልክ እንደሱ ነው። ያው ይሄኛው በጣፋጭ ሲሆኑ አሰራሩ የሚመጣው ግን ሲሰራ እንደ ጨጨብሳ ነው። እና በዚህን አይነት ሁኔታ እንዳመጠዋለን። እንደዚህ ለቅርጹም ብዙ አንጨነቅለትም ስለሚሰባበር ማለት ነው። ከዳመጥኑ በኋላ እንደዚህ መሀሉን ከፈት እናደርገዋለን ማለት ነው። ዘይቱ እንዲደርስልን ከፈት እናደርጋለን እላቸዋለሁ። ከዚያም በኋላ እንጠብሰዋለን። እስቲ ሲጠበስ አጠባበሱን እስከ መጨረሻው አሰራሩን አሳያቸዋለሁኝ እንዴት እንደሆነ። ያው ብዙ ሰው ግን እንደዚህ አይነት ነገሮችን ላታውቁ ትችላላችሁ። እንደየቤቱ እንግዲህ የምግብ አሰራሩ ይለያያልና እንደምትመለከቱት አያችሁት፣ እንደ እንትኑ ነው የሚለው ማለት ነው። ቀዳዳ ክፍተት ይደረግለታል ማለት ነው። እንግዲህ ይህን በመሰለ ሁኔታ አዳምጠን ጨርሰናል። ቀለል ያለ ነው። ግርጽ በጣም ቀላል ነው። ብዙም እንትን የለውም። ያኔ ብዙም ፕሮሰስ የለውም። የሚጨማመረውም እንዳያችሁት ነው። ጨውና ዘይት ብቻ ነው። በኋላ ላይ በእርግጥ እንትን ከተጠበሰ በኋላ ምናምን የሚገቡ ነገሮች አሉ። እነሱን ደግሞ አብረን እናያለን ማለት ነው። እሺ ያውላችሁ እንግዲህ ዘይታችን ውስጥ እንዲያደርገን እንጨምራለን። ያውላችሁ እንዲህ ይጠበሳል። ትንሽ አሸት ከተደረገ ግን እንዲህ ንፍት ነገር ይላል እንትኑ ማለት ነው። ቂጣው እንደዚህ ነፋ ነገር ይላል። ያችሁትኝ እንዴት ንፍት እንደሚል ሲጠበስ ጊዜ ሲቦካ ጊዜ ትንሽ መታሸት ጥሩ ነው። የሆነ ውበት ይሰጠዋል ማለት ነው። እና በነገራችን ላይ ግን ጨውና ዘይቱን መጀመሪያ ሳቦካ ጊዜ ምን ያህል እንደጨመርኩ አላሳየኋችሁ። ጨው ያው አንድ ማንኪያ ያልሞላች ነገር ነው የምትጨመረው። ዘይቱም ደግሞ እንደዚያው በዘይቱ እቃ በክዳኗ ትንሽዬ ነው የምትጨመረው፣ ብዙም አናረግም ማለት ነው። እና እንዲጠብሳለን እላችኋለሁኝ። ከለሩ ልክ እንደዚህ አይነት ቡናማ ወርቃማ ከለር መሆን አለበት ማለት ነው።
እንጃችሁት ከለሩ እንደዚህ መሆን አለበት። ይህን ይመስላል እንግዲህ ጠብሰናል። ቀጣዩን ደግሞ እንዴት ነው እናያለን። ተከታተሉን። ላይክ እያደረጋችሁ በማበረታታት ሼር በማድረግ እንዲሁም ለቤቱ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ ውዶችዬ። ያው እንግዲህ በዚህን አይነት ሁኔታ እንደዚህ እንፈጨዋለን ማለት ነው። እንዲህ ፍጭት እናደርገዋለን። ድምፁ እንዳይረብሻቸው ብዬ ነው የማሽኑ ድምፅ። እንደዚህ ፍጭት እናደርግና ያወጣችሁ እንደምታዩትኝ በዚህ ማሽን እንደዚህ ትፈጫለች ማለት ነው። ከተጠበሰ በኋላ እንዲህ እንፈጨዋለን። ከዚያ በዚህን አይነት ሁኔታ ይሄንን አይነት ይዘት ይሰጠናል ማለት ነው። እዚህ ጋር እንደምታዩትኝ ቅቤ እያቀለጥኩኝ ነው። ያው ቅቤውም ትንሽ ቀለጥ ማለት አለበትኝ። ቂጣው ትንሽ እንትን ስለሆነ ማለት ነው። አሁን እዚህ ጋር አንድ ሲኒ ስኳር አድርጌያለሁ። አንድ ሲኒ እና ትንሽዬ ስኳር ነው የጨመርኩበት ማለት ነው። ከዚያ የቀለጠ ቅቤ እንደዚህ እንጨምርበታለን። ያው ቅቤው እንግዲህ እያየን ነው የምንጨምረው ማለት ነው። ትንሽ እንትን እስከሚልልን የቅቤው እንትን እስከሚታይ ድረስ ማለት ነው። ለስለስ እስከሚያደርገው ስኳርና ቅቤ ይገባበታል። ለዛ ነው ጨው ማይበዛው ማለት ነው። ጨው መብዛት የለበትም። እንደምታዩት ይሄን ይመስላል የቅርጽ አሰራር። እና ደግሞ እንዲሁም ከጎን ሆናችሁ ለምታበረታቱኝ ወንድም እህቶቼ በጣም ነው የማመሰግነው። እስከ መጨረሻው ቪዲዮውን ስለተከታተላችሁልኝ አመሰግናለሁ። በያላችሁበት ሰላማችሁ በዝት ይበልልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።